ይሄ ቪትስ መኪና የኋላ እግር በጣም ይደበድብ ነበር። እንደምታዩት ቡሽንግ ተገንጥሎ ነበር። የምታዩት ቡሽንግ በጣም ገንጥሎ ነበር። ስለዚህ የኋላ አቫንትሬን ሙሉ እናወርዳለን ማለት ነው። ሙሉ አቫንትሬኑን እንዳለ እናወርደዋለን። ካወረድነው በኋላ ቡሽንጉ ይኸውት በእጅ ሲነቃነቅ በጣም ዜሮ ሆኖ ነበር፣ ሞቶ ነበር፣ ላሽቆ ነበር። እንደምታዩት ይህን ቡሽንግ እንግዲህ ፈተና ወተን እንግዲህ ደግሞ ነካ ነካ አድርገን ስናወጣው እንዴት እንደሚወጣ ይኸውት። ምንም አይዝም፣ በቃ ወልቆ ነበር፣ አልቆ ነበር ማለት ነው። ስለዚህ ይህን ቡሽንግ አወተን አዲስ ቡሽንግ አምጥተንለታል። እንደምታዩት እንግዲህ ደግሞ አዲሱ ቡሽንግ ይህን ይመስላል። ይህን አዲስ ቡሽንግ ቶርኖ ቤት ማሽን ቤት ወስደን በፕሬስ እናስገባዋለን ማለት ነው። በፕሬስ ካስገባን በኋላ አመተን መኪናው ላይ እንገጥመዋለን ማለት ነው። ከዚህ በኋላ ሰላሙን ነው የሚያገኘው። ከተገጠመ በኋላ ይህን ይመስላል። በፕሬስ ከተገጠመ በኋላ አሮጌው ግን ሳይገጠም በፊት ደግሞ ይህንን ይመስል ነበረ። በጣም ላሽቆ ነበረ። ይሄኛው አዲሱ ከተገጠመ በኋላ ግን ይህን ይመስላል። በጣም አሪፍ ሆኖለታል፣ ፊክስ ሆኖለታል ማለት ነው። ከዚህ በኋላ ንቅንቅ የለም፣ የኋላ እግር መደብደብ የለም። አሁን በካቻ ቤቴ ሳነቃንቀውም ምንም ጆክ የለውም። አሪፍ ነው የሆነለት ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ፎሎ፣ ሼር፣ ሪፖስት አድርጉት። ይመቻችሁ።